ብዙ ጊዜ ስለ ፈተና ሲነሳ እንዴት ነው በአጭር ጊዜ ውስጥ መዘጋጀት የምችለው እና ደግሞ እንዴት ነው ያልገባኝን ነገር አንደርስታንድ ማድረግ የምችለው የሚለው የብዙዎቻችን ጥያቄ ነው። ይሄ ደግሞ በዚህ ጊዜ በጣም ቀላል ነገር ነው። ምክንያቱም እንኳን ኤአይ ቀርቶ ጉግል እንኳን የመጣ ጊዜ ተማሪዎች መጽሐፍ ከማገላበጥ አስተማሪ ሄዶ ከመጠየቅ እና ረጅም ጊዜ አንድን ነገር አንደርስታንድ ለማድረግ ከማጥፋት ታድጎናል ማለት ነው። አሁን ደግሞ እንግዲህ በኤአይ እንዴት ነው ለፈተናችን መዘጋጀት የምንችል የሚለውን እነግራችኋለሁ። ይሄንን ቪዲዮ በሁለት መንገድ ነው ብሬክዳውን አድርጌ የምሰራው። አንደኛው ለሎንግ ተርም የሆነ ፈተና እንዴት ነው የምንዘጋጀው ገና ወራት ምናምን ለቀሩን ፈተናዎች እና ደግሞ ገና በደንብ ጊዜ ላለን ብዙ ጊዜ አንድ ነገር ፖርሽን ከቨር ለማድረግ ረጅም ጊዜ ላለን ፈተና እንዴት ነው መዘጋጀት የምንችለው እና ደግሞ አጭር ጊዜ ከሆነ ይቀረን እና ብዙ ከሆነ ከቨር ማድረግ ያለብን ነገር እንዴት ነው ለሱስ የምንዘጋጀው የሚለውን እነግራችኋለሁ ማለት ነው። ከዛ በፊት ሱዛን እባላለሁ ዩር ስተዲ ቤስቲ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ። መጀመሪያው እንዴት ነው ረጅም ጊዜ ለቀረን ፈተና እንዴት ነው የምንዘጋጀው፣ እንዴት ነው ኮንሰፕቶችን አንደርስታንድ የምናደርገው የሚለው ጥያቄ ነው። ቻትጂፒቲን እንዲያስረዳችሁ ትጠይቆታላችሁ ማለት ነው። ያ እንዴት ነው የሚሆነው? ለምሳሌ ሌትስ ሴይ እናንተ 12ኛ ክፍል ናችሁ ኦር 11ኛ ክፍል ናችሁ ማለት ነው። እንዴት ነው ብላችሁ የምትጠይቁት ኤክስፕሌን ኤ ቶፒክ ብላችሁ የሆነ እናንተን ቶፒክ እንዲያስረዳችሁ የፈለጋችሁትን ቶፒክ ማለት ነው። ኤክስፕሌን ብላችሁ ዳት ቶፒክ ከዛ በኋላ in the way that a grade 10 or a grade 9 student can understand ብላችሁ ጠይቁታላችሁ። it means እናንተ 12ኛ ክፍል ናችሁ ለግሬድ 9 or grade 10 ተማሪ አንደርስታንድ እንዲያደርገው ብሎ ከሆነ አስቦ የሚነግራችሁ ያን ነገር ሞር በደንብ በሲምፕል ዌይ አቅልሎላችሁ በጣም ቤዚክ በሚባለው አቅልሎላችሁ ነው ማለት ነው። ያ አንደርስታንድ እንድታደርጉት ከቤዚክ ጀምሮ ያለውን ነገር ከሪል ላይፍ ጋር አገናኝቶ በጣም በሲምፕል ተርሞች እናንተ አንደርስታንድ እንድታደርጉት ያን ነገር ያግዛችኋል ማለት ነው። በዛ ወይ መጠቀም ትችላላችሁ አንደርስታንድ ማድረግ ሲከብዳችሁ። ከዛ ውጪ ብዙ ጊዜ ለምሳሌ ኢትዮጵያ ላይ ምንድነው ትንሽ ስትራግል እንድናደርግ የሚያደርገን ከዚህ ጋር ተያያዘ የሆነ ነገር የግሬድ 10 ባዮሎጂ ዩኒት 2 ምናምን ብትሉት ለምሳሌ ምንድነው የሚሆነው አክሰስ ላይ ኖረው ይችላል። ሰምታይምስ ሌላ ነገር ዩኒቱ እንደዚህ ነው ምናምን ብሎ ኦር የድሮም መጽሐፍ ሊነግራችሁ ይችላል ወይ አዲሱን ሊሆን ይችላል የሚነግራችሁ ያ ነገር ትንሽ ስለሚል ወይ እናንተ አፕሎድ ልታደርጉ ትችላላችሁ ያንን ፋይል እናንተ የፈለጋችሁትን ኤኒ ታይፕ ኦፍ ፋይል ማለት ነው። የሪፈረንስ መጽሐፍ ሊሆን ይችላል፣ የቴክስት ቡካችሁ ሊሆን ይችላል፣ ፓወርፖይንት ካስተማሪ የተላከላችሁ ሊሆን ይችላል። እንደዚህ አይነት ፋይሎችን አፕሎድ አድርጋችሁ ያን ነገር ደግሞ አሳጥሮ እና ቤዚክ በሚባል ወይ ለእናንተ በሚመች በጣም በቀላል በሆነ ወይ እንዲያስረዳችሁ ትነግሩታላችሁ ማለት ነው። በዛ ወይ ያስረዳችኋል። ከዛ ውጪ ደግሞ ምንም የሆነ ቶፒክ አንደርስታንድ ማድረግ ካቃታችሁ ምንም እየገባችሁ ካልሆነ እንደዛም እንኳን ኢቭን እየነገራችሁ አንደርስታንድ ማድረግ ካቃታችሁ አንደኛው ብዙ ጊዜ ተማሪዎች የሚያስቸግረን ነገር ምንድነው ከዛ ጋር የተገናኙ ተርሞችን አለማወቃችን ነው ማለት ነው። ከዛ ጋር የተገናኘን ተርም እንዲነግራችሁ ትነግሩታላችሁ። እዚህ ቶፒክ ላይ ማወቅ ያሉብኝን ተርሞች እና ኮንሰፕትስ እንዳለ ንገረኝ ትሉታላችሁ። እያንዳንዱን ተርም ብሬክዳውን አድርጎ ይነግራችኋል ማለት ነው። እያነበባችሁ እንኳን ኢቭን ያን ቃል ምን ማለት እንደሆነ ካላወቃችሁ ሌላ ስራ ነው የሚሆንባችሁ። እሱ ደግሞ ምን ማለት ነው እያሉ እንደገና መፈለግ ማለት ነው። ከዛ ጋር የተገናኙ ተርሞችን ከነገራችሁ ግን አትሊስት የሆነ በስም እንኳን ታውቋቸዋላችሁ የሆነ ያክሉን ደግሞ ይገባችኋል ማለት ባትይዟቸው እንኳን ይገባችኋል ማለት ነው። ኔክስት ትክክለኛ ዲፕሊ ማጥናት ስትጀምሩ የሆነ ነገር እንደዚህ ነው ስላችሁ እንደዚህ ነው ማለት ምን ማለት ነው ደግሞ ወደሚለው ሀሳብ አትመለሱ ማለት ነው። ከዛ ቶፒክ ጋር የተገናኙ ተርሞችን ማወቅ አስፈላጊ ስለሆነ እነዛ ጋር የተገናኙ ተርሞችን በሙላ እንዲነግራችሁ ትጠይቁታላችሁ። ከዛ አሁንም እየገባችሁ ካልሆነ የሚነግራችሁ ተርሞች አሁንም እየገባችሁ ካልሆነ ደግሞ ሞር ኦፍ ብሬክዳውን እንዲያደርግላችሁ ትነግሩታላችሁ። ለምሳሌ ክላሲፋይ እንዲያደርግላችሁ ወይ በቴብል እንዲያስቀምጥላችሁ የሆነ ነገር ዲፈረንሱ ወይ የሆነ ነገር አድቫንቴጅ እና ዲስአድቫንቴጁ ጋር ሊያጋባችሁ ይችላል። ያንን በቴብል አስቀምጦ በቀላሉ ወይ አንደርስታንድ የምታደርጉበትን ወይ እንዲነግራችሁ ትጠይቁታላችሁ ማለት ነው። በዚህ ወይ ምንም ያልገባችሁን ቶፒክ አንደርስታንድ ማድረግ ትችላላችሁ። ሌላው ደግሞ ከቻትጂፒቲ ጋር ማድረግ የምትችሉት ነገር ሌላኛው ነገር የሆነን ቶፒክ ኩዌሽኖች መስራት ነው። ፕራክቲስ አድርጉ ይባላል። ይሄኛውን ነገር ከቻትጂፒቲ ጋር አንደኛ ጥያቄዎች እንዳውጣላችሁ ማድረግ ትችላላችሁ እዛ ላይ ማለት ነው። የተለያዩ ኪዞች እንዲሰጣችሁ ኤኒ ታይፕ ኦፍ ጥያቄዎችን ማለት ነው። ይሄ የሚወሰነው እናንተ የምትፈተኑ ፈተና ላይ ነው። ምርጫ ከሆነ ብቻ የምትፈተኑት አክቹሊ ኢትስ ናት ዳት ማች ኢምፖርታንት እናንተ የሾርት አንሰር ጥያቄዎችን ብትሰሩ ወይ
ማቺንግ ኩዌሽኖችን ብትሰሩ። ስለዚህ ሞሮፍ እናንተ የምትፈተኑትን አይነት ፈተና ታይፕ ያለውን ጥያቄዎችን መስራት ያስፈልጋል ማለት ነው። ያንን ካወቃችሁ በዛ ቤት፣ ካላወቃችሁም ደግሞ ሁሉንም ታይፕ ኦፍ ኩዌሽን ሲያካተተ ጥያቄ እንዲነግራችሁ እንዲያወጣላችሁ ትጠይቁታላችሁ። እዚህ ጋር ምንድነው ችግሩ እንዳልኳችሁ አንዳንዴ በጣም ጥያቄዎችን ደግሞ ዝቅ ሊያደርግባችሁ ይችላል። እናንተ ከምትፈተኑት እናንተ አስተማሪ ከምትጠይቃችሁ በጣም ዝቅ ያለ ነገር ወይ ደግሞ ከዛ በጣም ከፍ ያለ ነገር ሊጠይቃችሁ ይችላል ማለት ነው። ሶ እንደዛ እንዳይሆን ደግሞ የተለያዩ ጥያቄዎችን ከተለያየ ፋይል ላይ አምጥታችሁ የእናንተን በትክክልም እናንተን ሌቭል የሚመጥን ጥያቄዎችን ማለት ነው ከተለያዩ ወርክሽቶች ኦር ሪፈረንስ መጽሐፍ ከተለያዩ ቦታ ላይ ኮፒ አድርጋችሁ ወይም ደግሞ ፋይሉን አፕሎድ በማድረግ የዛን ጥያቄዎች መልስ እንሰራላችሁ። ወይም ደግሞ እናንተ ሰርታችሁ መልሱን እንድትነግሩትና ምንድነው ከዛ በኋላ የእናንተን ስህተት እንዲነግራችሁ ትክክል የሆናችሁትን ያልሆናችሁትንና ምንድነው ዊክነስ የትኛው ጋር ነው ማተኮር ያለብኝ የሚለውን እንዲነግራችሁ መጠየቅ ትችላላችሁ ማለት ነው። ረጅም ጊዜ ፈተና በዚህ ወይ መዘጋጀት ትችላላችሁ ማለት ነው። ምክንያቱም ሞሮፍ ፎከስ ማድረግ ያለባችሁ ያንን ኮንሰፕት አንደርስታንድ ማድረግ ላይ ስለሆነ ዲፕሊ የሆነ ነገር እስኪገባችሁ ድረስ እየጠየቃችሁ አንደርስታንድ እስክታደርጉ ያን ነገር ድረስ መሄድ ትችላላችሁ ማለት ነው። ያው ቀጣይ የሚሆነው ደግሞ እንዴት ነው ለአጭር ጊዜ ፈተና መዘጋጀው። ብዙ ፖርሽን ከቨር ማድረግ ኖሮብኝ ግን አንደርስታንድ ያደረኩት ካልሆነ ወይም ደግሞ ጥያቄዎችን መስራት እየከበደኝ ነው፣ ስለዚህ እንዴት ነው መዘጋጀው የሚለው ደግሞ እዚህ ጋር ስንመጣ አንደኛው ምንም ነገር ካልገባችሁ አሁንም አጭር ጊዜ የቀራችሁ ግን ምንም ነገር ካልገባችሁ ምን እንደምታደርጉት ማለት ያልገባችሁን ቶፒክ ወይ ደግሞ ያልገባችሁን ፋይል ትልካላችሁ ወይም ደግሞ ያንን ቶፒክ ትነግሩታላችሁ ለሳትሲፍቲ ማለት ነው። ከዛ ምንም ኢምፖርታንት የሚባል ነገር ሳታስቀር ግን በጣም አጭር በሆነ ወይ ማወቅ የሚገባኝን ነገር በሙላ ንገረኝ ብላችሁ ጠይቁታላችሁ ማለት ነው። ሶ በዛ ወይ በጣም አጭር ጊዜ ስለሆነ የቀራችሁ አንደኛ ነገር ሁሉን ያንን ሁሉ የተጻፈውን ዝባዝንኬ በሙላ ማንበብ አይጠበቅባችሁ። ራሱ ሳትሲፍቲ ፖይንታት ያደረገ በቡሌት ዋና ዋናውን ነገሮች ያስቀምጥላችኋል ማለት ነው። ሶ ኢምፖርታንት የሚባለው ማወቅ የሚገባችሁን ነገሮች ስለሆነ የሚጠይቁት እናንተ ሌላ ነገር አታነቡ፣ እሱም ብቻ ይነግራችኋል። እና የሚያስቀምጥበትም ወይ ልክ እንዳልኳችሁ ፖይንታቱ እያደረገ ቡሌት እየተጠቀመ ስለሆነ እናንተ ሜሞራይዝ ለማድረግ በሚቀላችሁ መንገድ ኦልሬዲ ብሬክ ዳውን የተደረገ ነገር ነው። እናንተ ባይምሯችሁ ኦኬ አሁን ይሄንን መያዝ አለብኝ ምናምን እያላችሁ ሳይሆን ይሄ ማለት እንደዚህ ነው፣ ይሄ በዚህ ክላሲፋይ ይደረጋል ምናምን ብሎ ይነግራችኋል ማለት ነው። ሶ ያችን ብቻ በደንብ አድርጋችሁ ማንበብ። ከዛ ከዚሁ ላይ ደግሞ ራሱን ጥያቄ ጠይቀኝ ብላችሁ እዛ ላይ ጥያቄ እንጠይቃችሁ ማድረግ ማለት ነው። ከዛ እዛ ጥያቄዎችን መመለስ፣ ከዛ በኋላ መልሳችሁትን ጥያቄ ሲኖር ደግሞ መልሱን ይነግራችኋል እዛው ላይ ማለት ነው። ከዛ በኋላ አሁንም ይሄን ቶፒክ እስቲ በደንብ ኤክስፓንድ አድርገህ አስረዳኝ ብላችሁ ጠይቁታላችሁ። ያን ነገር ኤክስፓንድ አድርጎ ትንሽ ጨመር አድርጎ ይነግራችኋል ማለት ነው። ሶ ምንም አይነት ግን ኢምፖርታንት የሚባል ፖይንት እንዳልረሳ ሹር መሆን አለባችሁ ማለት ነው። ደግሞ አጭር ጊዜ ሲሆን የቀረን ለፈተና ከባዱ ነገር ሜሞራይዝ ማድረግ ነው። እንዴት ነው በአጭር ጊዜ ውስጥ ይሄን ሁላ ነገር መሸመድደው እየተያዘልኝ አይደለም የሚለውና ለዚሁም ደግሞ ራሱን የተለያዩ ኩዊዞችን ጠይቃችሁ ማድረግ። ከዛ ደግሞ ከዚህ በፊት ለማስታወስ የሚረዳችሁ ወይስ በሌላ ቪዲዮ ጠይቅሽላችኋለሁና ለምሳሌ ኒሞኒክሶችን እንዲያወጣላችሁ ማድረግ የተለያየ ወይ እናንተ መሸምደድ የምትችሉበትን ሰው ይሄን ነገር እንዴት ነው መሸመደድ ብላችሁ ጠይቁታላችሁ። ሶ በቀላሉ መንገድ እንዴት ነው ያን ነገር የምትሸመድዱት የሚለውን እራሱ ደግሞ ይነግራችኋል ማለት ነው። ሶ በዛ ወይ እናንተ ሜሞራይዝ ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ ፍላሽ ካርዶችን እንዲያዘጋጁላችሁ መጠየቅ ትችላላችሁ። እዛ ቶፒክ ላይ ፍላሽ ካርዶችን ያዘጋጁላችሁ እናንተ እሱን ብቻ ማንበብ ይሆናል ስራችሁ ማለት ነው። ይህ መንገድ ረጅም ጊዜም ላላችሁ ወይም ደግሞ አጭር ጊዜም ላላችሁ ፈተና በኢፌክቲቭ በሆነ ወይ መዘጋጀት ትችላላችሁ ማለት ነው። ሶ ለዛሬ ይዤላችሁ የመጣሁት ይሄን ነበረ። እናንተም የትኛው ሜትር የምትጠቀማላችሁ እንዴት እንደምታደርጉ ደግሞ ያው አጋሩ ማለት ነው እንደ ኮሜንት ሴክሽን ላይ። እንዲሁም ደግሞ ስለ ቤኖ ለማታውቁ እንዲሁም 11ኛ ክፍል ተማሪዎችና 12ኛ ክፍል ተማሪዎች ቤኖል አካዳሚ ጆይን አድርጎ ቴሌግራም ቻናል ላይ ሊንኩን ዲስክሪፕሽንም ላይ ኮሜንትም ላይ ስለማስቀምጥላችሁ ሄዳችሁ ጆይን ማድረግ ትችላላችሁ። 12ኛ ክፍሎች ሞዴል ኦንላይን እዛ ላይ መውሰድ ትችላላችሁ። ሞዴል የተለያዩ ኩዌሽኖች፣ ፕራክቲስ ኩዌሽኖች፣ ወርክሺቶች ይላክላችኋል። እዛ ላይ ብዙ ጥያቄዎችን አክሰስ ማድረግ ትችላላችሁ ማለት ነው። ሶ ባይ